እንዴት ናችሁ? አይሆፕ ደህና እንደሆናችሁ እንደዛ አስባለሁ። እንኳን ወደ ኤዱኬሽን አፕ በሰላም እንኳን ደህና መጣችሁ። ምናልባት ለዚህ ቪዲዮ ለዚህ ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ እንላለን። የዚህ የ90 ቀን ቻሌንጃችን የምትቀላቀሉ ከሆነ እንኳን ደህና መጣችሁ። ሰብስክራይብ በማድረግና ላይክ በማድረግ እንዲሁም ደግሞ ኤቭሪዴይ አፕዴት በመሆን እኛን ቻሌንጅ መቀላቀል ትችላላችሁ። እንዲሁም ደግሞ ነባሮች በዚህ ቪዲዮ የምትከታተሉ ደግሞ ከሆናችሁ ይህን ቪዲዮ ላይክ በማድረግ ይጀምሩ። ከምንም በላይ ደግሞ እንደነገርናችሁ ቪዲዮውን ስታዩ ቪፒኤን ብታበሩ ይጠቅመናልና ቪፒኤን እንድታበሩ በአክብሮት እንጠይቃችኋለን። ስለዚህ ዛሬ ያው የመጀመሪያ ቀናችንን የኩዌስችን 30 ጥያቄዎች የምንሰራበትን ቀናችን ነው። ዛሬ 30 ጥያቄ ከሳይንስ ኦፍ ባዮሎጂ ከሚለው ከቶፒክ ከዚህ በተከታዩ ኢንትራንስ ጥያቄዎች ከመጡበት ጥያቄዎች ወስደን ይህን ጥያቄዎች እንሰራለን። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ተከታተሉን። ቪዲዮ በደንብ ስለሚጠቅማችሁ ምናልባት ዳውንሎድ አድርጋችሁ ተጠቀሙት። በደንብ እንደምትጠቀሙበት ተስፋ አድርጋለሁ። ስለዚህ ምንም ሳናባክን ወደ ጥያቄዎቹ እንሂድ። የመጀመሪያው ጥያቄ የሚላል which one of the following alternatives is consistent with the accepted sequence of a scientific process? accepted sequence ምንድን ነው? ወይም ደግሞ ከምን ተጀምሮ ነው ወደ ምን የሚሄደው? እንደምታውቁት ነው መጀመሪያ የሚጀምረው ከምንድን ነው? አሁን ከዚህ የሚላል ዳታ ፍሮም ኤክስፐሪመንት፣ ሃይፖቴሲስ፣ ቲዮሪ፣ ሎ። ስለዚህ አራቱን ነገር ካስቀደመ መጀመሪያ የምናደርገው ምንድን ነው? ሃይፖቴሲስ ነው የሚለው። ስለዚህ ሳይንቲስቱ ምን ያደርጋል? ሃይፖቴሲስ ያደርጋል። ከሃይፖቴሲስ በኋላስ ዴን ዳታ ፍሮም ኤክስፐሪመንት ይሰራና ከኤክስፐሪመንቱ ዳታ ይሰበስባል። ከዛስ ዳታ ከሰበሰበ በኋላ ምን ያደርጋል? ዳታ ከሰበሰበ በኋላ ደግሞ ምን ያደርጋል? ቲዮሪ ያደርገዋል። ያን ቲዮሪ ምን ያደርጋል? በዚህ ኤክስፐሪመንት በዚህ ዳታ በመደገፍ የሃይፖቴሲስ ትክክል ነው ብሎ ቲዮሪ ይመሰርታል። ዴን ቲዮሪው ፕሩፍ ከተደረገና ትክክል ከሆነ ምን ይሆናል? ሎ ይሆናል። ስለዚህ ኔቹራል ሎ ሆኖ ይቀመጣል ማለት ነው። ስለዚህ መልሳችን የመጀመሪያው ምን ይሆናል? ዲ ይሆናል ማለት ነው። ሁለተኛው ደግሞ which one of the following disciplines links biology with geology? ጂኦሎጂ እና ባዮሎጂን ሊንክ የሚያደርጋቸው ምንድን ነው? እዚህ ጋር እንዳትሸወዱ፣ ዲ አይደለም፣ ይሄ ጂኦግራፊ ነው። ጂኦግራፊ ራሱን የቻለ ነው። ስለዚህ ባዮሎጂን እና ጂኦሎጂን ሊንክ አድርጎ የሚያስቀምጠው ምን ይባላል? ፓሊንቶሎጂ ይባላል። ቢ። ሶስተኛው ደግሞ select the field biology that is concerned with the study of cells። ስለ ሴልስ የሚያጠናው የባዮሎጂ ኮንሰርን የባዮሎጂ ቶፒክ ምን ይባላል? የባዮሎጂ ክፍል ምን ይባላል ሲባል ሴልስ ከስሙ እንደምትረዱት ሳይቶሎጂ ሲ ነው ማለት ነው። ኦኬ፣ ወደ አራተኛው ጥያቄ እንሂድ። አራተኛው ጥያቄ ይላል from which of the following scientists usually formulate a hypothesis? ከምንድን ነው ሃይፖቴሲስን ፎርሙሌት የምናደርገው? ሳይንቲስቶች ፎርሙሌት የሚያደርጉት ኤ ኦብዘርቬሽን፣ ቢ ፕሬዲክሽን፣ ሲ ቲዮሪ፣ ዲ ኤክስፔሪመንት። ሶ ሃይፖቴሲስ ከሁሉም ይቀድማል። ግን ከምን በኋላ ነው? ከኦብዘርቬሽን በኋላ ነው። አንድ ነገር ሳናይ ሳንመረምር ዝም ብለን ይሄ ነገር ይመስለናል ብለን ገሳ እናደርግ መጀመሪያ ካወቅነው በኋላ ነው። ስለዚህ ከሃይፖቴሲስ በፊት ኦብዘርቭ ማድረግ ያስፈልጋል ማለት ነው። አምስተኛው ደግሞ if letter D is observed under microscope what would it image look like? ኢሜጁ ምን ይመስላል? ዲ ሚሊዮን ፊደል ማይክሮስኮፕ አንደር ማይክሮስኮፕ ላይ ብናስቀምጠው እኛ የምናየው ምን አይነት ነው ብንል ቀላል ነው። በምን ትስሉታላችሁ? አንድ ንቃ በኮዳ ስታዩት ምን ይሆናል? በኮዳው ዋርጉበትና ኮዳው ላይ ከዛ ደግሞ አንድ እቃ ከሃይላንዱ ጀርባ አድርጉት። ሶ አሁን ዲን ስታስቀምጡት ምንድነው የሚታያችሁ? ፒ ነው የሚታያችሁ። ሶ በዛው ልክ ነው ማይክሮስኮፕም ኦብጀክቶችን የሚያሳየው ማለት ነው። ስለዚህ አንሰር ኢዝ ዲ ሌተር ፒ። using the following information choose the alternatives that show the correct sequence of scientific method። ስድስተኛው ጥያቄ ደግሞ ምንድነው ሲኩዌንሱን በትክክል ያለውን ሲኩዌንስን ግለጹ ነው። ቀደም እንደነገርኳችሁ መጀመሪያ ምንድነው ኦብዘርቭ ነው የምናደርገው። ይሄን ኦብዘርቭ የምናደርገው ከዛ ኦብዘርቭ ካደረግን በኋላ ያው ዝም ብለን ኦብዘርቭ አድርገን ደግሞ አይደለም ማየት ብቻ አይደለም፣ ፕሮብሌሙን አይደንቲፋይ ማድረግ ደግሞ ያስፈልጋል። ስለዚህ ይሄን ፕሮብሌሙን አይደንቲፋይ አድርገን ከጨረስን በኋላ ምን እናደርጋለን? ሃይፖቴሲስ እናደርጋለን። ይሄ ነገር ከዚህ አንፃር እንዲህ ሊሆን ይችላል የሚለውን
ቴንታቲቭ የሆነ ኤክስፕላኔሽን እናቀርባለን። ከዛ አራተኛው ላይ አን ኤክስፐሪመንት ሰርተን በኤክስፐሪመንት ያገኘነውን ሃይፖቴሲስ ፕሩፍ እናደርጋለን ወይም ደግሞ እንደግፈዋለን ማለት ነው። ስለዚህ መልሳችን ዲ ነው። እሺ ሰባተኛው ደግሞ ምን እንደሚለው which of the following piece of equipment do biologists use to sterilize ኦብጀክቶችን ስቴሪላይዝ ለማድረግ ከማይክሮስኮፖች ነፃ ለማድረግ ምን ይጠቀማሉ? ኤ ዋተር ባዝ፣ ቢ ኢንኩቤተር፣ ሲ ሴንትሪፊዩጅ፣ ዲ አውቶክሌቭ። ኢንኩቤተር፣ ዋተር ባዝ፣ ሴንትሪፊዩጅ አይሆንም። አውቶክሌቭ ማለት በጣም አውቶክሌቭ ማለት በጣም አይን እንደዚህ ቴምፕሬቸርን በመጠቀም አውቶክሌቭ ማለት በጣም ቴምፕሬቸርን በመጠቀም ማይክሮስኮፖች ኤግዚስት በማያደርጉበት ሌቭል ሙቀትን በማድረግ የሚሰራ ነው ማለት ነው። ኦኬ ስምንተኛው ጥያቄ if an observer move microscope slide away from him while directions would the image of the object on the slide move and observer microscope ማይክሮስኮፕ ሳይንቲስቱ ማለት ነው ስላይዱን ከራሱ ምን ቢያደርገው አዌይ ቢያደርገው ከራሱ ትንሽ ለየት ቢያደርገው ኢሜጁ ወደ የት ይሄዳል? ኢሜጁ ወዴት ነው አቅጣጫው? ዳይሬክሽን ኦፍ ኢሜጅ ምንድነው የሚሆነው? ኤ away from the observer፣ B towards from the observer፣ left ደግሞ right አለ እዚህ ጋር። ሌፍት እና ራይት ሊሆን አይችልም ምክንያቱም ማይክሮስኮፕ ላይ የሆነ ቨርቲካል የሆነ ነገር ነው የምናየው። ስለዚህ ወይ ዝቅ ወይ ከፍ ነው የሚለው። ስለዚህ ወይ away ነው ወይ toward ነው ማለት ነው። ከዛ ደግሞ ሁሌ ማለት ያለባችሁ ልክ አንድ ኦብዘርቨር ሳይንቲስተር ስላይድ አዌውን ከራሱ ባራቀ ቁጥር ይኖራል ኢሜጁ ደግሞ ለራሱ እየቀረበ ነው የሚመጣው። ኢሜጁ ለሱ እየቀረበ ነው የሚመጣው። ስለዚህ መልሳችን ቢ ይሆናል ማለት ነው። እሺ ወደ ዘጠነኛው ጥያቄ እንሂድ። ዘጠነኛው ጥያቄ ደግሞ ምንድነው የሚለው which of the following is not recommended in an experiment? በኤክስፔሪመንት የማይደገፈው ምንድን ነው? የማይደገፈው A omit the control group፣ B using the large sample size፣ C testing one variable at a time፣ D proper recording of the data ዳታውን ፕሮፐር ሪኮርድ ማድረግ። ስለዚህ ያው እንደምታውቁት ነው ምንም ጀስት ሲምፕል አንደርስታንድ ምናደርግ ከሆነ ኮስችን በጣም ቀላል ነው። ኮንትሮል ግሩፕን ኦሚት ማድረግ ማለት ኤክስፔሪመንት ላይ በጣም ትልቅ ዳሜጅ ስለሚፈጥር ኮንትሮል ግሩፕ ማለት ምንድን ነው? ኤክስፔሪመንት ማንሰራበት ግን አጌንስት ቢሆንም ባይሆንም አሁን እንዲህ ቢሆን ካልን በኋላ ባይሆንም ብለን ያስቀመጥ ነው የሚባላል ኮንትሮል ግሩፕ ብላ። ስለዚህ መልሳችን የዘጠነኛው ኤ ነው ማለት ነው። አስረኛው ደግሞ in an experiment what do we call the group that does not receive the variable being tested? does not receive the variable being tested ቴስት የማይደረገው ማን ነው? ቅድም እንዳልነው ኮንትሮል ግሩፕ ነው። 11ኛው what is the term used to describe the tentative explanation given to specific problem? ለስፔሲፊክ ፕሮብለም ቴንታቲቭ ኤክስፕላኔሽን ቅድም ሳወራ ከሰማችሁ ቴንታቲቭ ኤክስፐሪመንት ያልኩ ቴንታቲቭ ኤክስፕላኔሽን ያልኩ ነበር አይደለ? ቴንታቲቭ ኤክስፕላኔሽን ማለት ምንድን ነው? ክሪቲካል ገስ ማለት ነው። ክሪቲካል ገስ ደግሞ የምናደርገው በምንድን ነው? በሃይፖቴሲስ። ኦኬ 12ኛው ይላል if you wrote and observe letter P under a microscope which image would you see? ምንድን ነው የምናየው? ቅድም ዲ ብናይ ምንድን ነው ያለው? ፒ እናያለን። ስለዚህ አሁን ፒ ስናደርገው ደግሞ ዲ ይሆናል ማለት ነው። በቃ መግበልበጥ ነው እሱ ጥያቄ። እሺ 13ኛ ጥያቄ ይላል if an object is magnified 50 times ኦብጀክቱ 500 ጊዜ ታየንኛል። ሶ የፊቱ ደግሞ የእንትኑ ደግሞ የማይክሮስኮፕ ደግሞ 40 ነው። what is the magnification power of the ocular lens? ስለዚህ እንደምታውቁት ነው የማይክሮስኮፑና የፊት እኛ የምናይበት ሌንስ እና ደግሞ የራሱ የውስጥ ያለው ሌንስ ሲባዛ ነው ጠቅላላ የማግኒፊኬሽን ኦብጀክቱ ማግኒፋይ የሚሆንበት መጠን የምናገኘው። ስለዚህ አሁን ኦብጀክቱ ማግኒፋይ የሆነበት ፖይንት ሰጥቶናል 500 ነው። ከዛ ደግሞ አንዱ ደግሞ ይሄ ነው። ስለዚህ ሲባዛ የነበረውን ማካፈል በ40 ማካፈል ማለት ነው። በ40 ስናካፍለው 50 ሲካፈል 4 ስንት ይሆናል? 12.5። ስለዚህ መልሳችን ቢ ነው ማለት ነው። ኦኬ እሺ
14ኛው ጥያቄ ምን ይላል? Suppose student noticed that many plants in a garden died following an excess applications of certain fertilizer. To which steps of scientific method would this correspond? የትኛው ጋር ነው? ስለዚህ ስቱደንቶቹ ምን አዩ? ፕላንቶቹ እየሞቱ ነው። በምን ምክንያት? በሰርቴን ፈርቲላይዘሮች ምክንያት። ሶ ይህን አይተው በዚህ ሰሩ። ስለዚህ ምን ይባላል? ይሄኛው የምን ሜትድ ላይ ነው እዚህ ጋር እየደረሰ ነው? ምን ደረሰ? ኤክስፐሪመንት እየሰራ ነው ማለት ነው። ኖቲስ አድርገን ስለዚህ ቼክ አድርገነዋል። ፕላንቶቹ በዚህ ፈርቲላይዘር ይሞታሉ። እንዴት ነው ያደርጋቸው እድገታቸው ስንል እየሞቱ ነው። ስለዚህ ቼክ ስናደርገው እየሞቱ ስለሆነ አንሰር ዊል ቢ ኤክስፐሪመንት ይሆናል ማለት ነው። እሺ 15ኛው ጥያቄ ምን ይላል? Suppose in an experiment designed to test hypothesis that water is essential for seed germination, equal number of soaked seeds were placed in vials ABC group 1 and dry seeds in vials DE dry seeds ደግሞ በዲኢ ተቀመጡ ግሩፕ 2 ናቸው እነሱ። which one of the following is not true about the experiment? ለኤክስፐሪመንቱ ትሩ ያልሆነ የትኛው ነው የሚለው ጥያቄው። A vials D and E are replications. B group 1 is experimental group. C the experiment lacked a control group. እስከዚህ ነው ያለው ምርጫው። ስለዚህ ይሄ ጥያቄ በጣም ብዙ ኮምፕሊኬትድ መሆን አያስፈልግም። ሁልጊዜ ኤክስፐሪመንታል ግሩፕ ምንድነው? ኤክስፐሪመንት የሚሰራባቸው ግሩፖች ናቸው። ኮንትሮል ግሩፕ ደግሞ ኤክስፐሪመንት ማይሰራባቸው እንዲ ሬፈረንስ የምንጠቀምባቸው ናቸው። ስለዚህ ሲ ምንድነው የሚለው? the lack of group control group ኮንትሮል ግሩፕ እዚህ ውስጥ የለም ነው የሚለው። ግን ኮንትሮል ግሩፕ አለ which is ዲ እና ኢ የሆኑት ግሩፕ 2 ኮንትሮል ግሩፕ ነው አይደለ? ድራይ ያስቀምጥ ነው እኮ ድራይ ውስጥ ጀርሚኔሽን ያደርጋል አያደርግም ብሎ ቼክ ለማድረግ ነው። ስለዚህ ሲ መልሳችን ይሆናል። ኮንትሮል ግሩፕ ላክ አይደለም አለ ኖት ስላለ ማለት ነው። እሺ 16ኛው ጥያቄ ይላል what is theory in biology? ባዮሎጂ ላይ ቲዮሪ የምንለው ነገር ምንድን ነው? A statement without proof. B its growth rate eventually decline. ያደገ ይመጣ ከዛ ዲክላይን የሚያደርግ። C hypothesis that has been supported by experiment and or observation. the observation እና በኤክስፐሪመንት ፕሩፍ የሚደረግ ነው የሚለው። ዲ ደግሞ proof that hypothesis is true and that is ready to conduct experiment to prove or disprove the hypothesis. ምንድነው ቲዮሪ የምንለው ነገር ምንድነው? መጀመሪያ ምንድነው ኦብዘርቬሽን አለ። ዴን ዳታ ኮሌክት አድርገን ኤክስፐሪመንት እንሰራለን። ከዛ በኋላ የሚመጣው ነው ቲዮሪ። ቲዮሪ ማለት በኤክስፐሪመንት የተደገፈ ሃይፖቴሲስ ማለት ነው። በኤክስፐሪመንት የተደገፈ ሃይፖቴሲስ ምን ይባላል? ኤክስፐሪመንት which is ቲዮሪ እንለዋለን። ስለዚህ መልሳችን ሲ ይሆናል ማለት ነው። ሲ መልሳችን ነው ማለት ነው። ኦኬ እሺ ቀጣዩ ጥያቄ ጋር እንሂድ። 17ኛው ጥያቄ ይላል which area of biology studies how growth differentiation ወይ ጉድ። እሺ 17ኛው ጥያቄ 17ኛው ጥያቄ which area of biology studies how growth differentiate and morphological change እየተለወጠ እያደገም እየተለወጠ የሚመጣበትና ሞርፎሎጂካል ቼንጅ የሚያመጣበት ስቴጅ ምን እንለዋለን ነው መልሱ። ምንድነው? ፊዚዮሎጂ፣ ዲቨሎፕመንት፣ ታክሶኖሚ or ሳይቶሎጂ። ዲቨሎፕመንት ነው አይደል? እያደገ ሲመጣ ማለት ነው። ይሄ ምንም እንትን የለውም። 18ኛው ይላል what would be approximate image size of a cell with size 0.03 microns viewed under compound microscope? The magnifications of power marked 10 times on the eyepiece and 100 times on the objective lens. ስለዚህ ኦብጀክቲቭ ሌንሱ እና አይፒሱ ሲደባለቅ ነው አይደል ጠቅላላ የሚፈጥርልን። ስለዚህ 10 በዚህ 100 ከሆነ ኦብጀክቱ በዚህ ልክ ከሆነ እነዚህን አባስተን ከዚህ ቁጥር ጋር ማባዛት ማለት ነው። ስለዚህ 0.03 ሲባዛ በአንድ ሺህ ስንት ነው? 30 አይደለ? ስለዚህ 30 ማይክሮንስ ነው። መልሳችን ሲ ነው ማለት ነው። እሺ 19ኛው ጥያቄ ይላል
using the following information choose the alternatives that show the correct sequence of a scientific method correct sequence of scientific method የሆነ የትኛው ነው በቃ እንዳየነው ነው ባለፈው ቀድሜ እንዳየነው ኦብዘርቬሽን አለ መጀመሪያ ኦብዘርቬሽን አለ ከዛ ፕሮብሌሙን አይደንቲፋይ እናደርጋለን ከዛ ደግሞ ፎርሚንግ ሃይፖቴሲስ ፎርም እናደርጋለን ከዛ ደግሞ ኤክስፔሪመንት እንሰራለን ማለት ነው ባገኘነው ሃይፖቴሲስ ላይ ይሄ ነው ስለዚህ መልሳችን ይሄ ነው አይነው ጥያቄ which one of the following corresponds to the first step of scientific method first step of scientific method ምንለው ነገር ምንድነው ምንድነው መጀመሪያ የምናደርገው ምንድነው a analyze the data collected b identify the topic to be studied c undertake the research d study the result መጀመሪያ ነገር ምንድነው የምናደርገው ምንድነው መጀመሪያ ሪሰርች ነው የምንሰራው አይደል ዳታ ኮሌክት መቼ ዳታ ኮሌክት አደረግን ቶፒኩ መቼ ያወቅን መጀመሪያ ሪሰርች ነው የምንሰራው ሪዛልቱንም አይደለም መጀመሪያ ሪሰርች ነው የምንሰራው ስለዚህ መልሳችን ሲ ነው ማለት ነው እሺ አንደኛው ጥያቄ ጋር እንሂድ ወደ መጨረሻዎቹ እየተቃረብን ነው when trying to view an object under the microscope and after switching to the light's power objective which adjustment knobs do you see in order to see clear image ኢሜጁ ክሊር እንዲሆን የሚያመጣው ላይቶቹ ከመጡ በኋላ ክሊር ኢሜጅ እንድናይ የሚያደርገን አጀስትመንት የትኛው ነው ይሄንን እንግዲህ አውቃለሁ ሁለት አጀስትመንት ነው ያለው ኮርስ አጀስትመንት እና ፋይን አጀስትመንት ኢሜጁ ክሊር እንዲሆን የሚያደርግልን ምንድነው ፋይን አጀስትመንት ነው ማለት ነው ሁለተኛው ደግሞ choose the alternatives that illustrate the medical applications of biotechnology medical application of biotechnology ምንድነው ባዮፊውል ሜዲካል ነው አይደለም ዲኤንኤ ፊንገርፕሪንት አይደለም አይደለ biological አይደለም protein productions in Rome protein production in Rome single cells አይደለም protein production አይደለም ምንሳቸው ምንድነው ባዮሴንሰር ነው አይደለ እነዚህ ብለድ ሹገር ምናምን የሚለኩ መሳሪያዎች አሉ እነሱ ናቸው ባዮቴክኖሎጂካል ሜዲካል አፕሊኬሽን ብለን የምንጠራቸው እሺ 23ኛው እንደሚለው if you observe a piece on which several small squares are drawn under the which of the following magnification of the microscope do you count more number of sequence ብዙ ስኩዌር ያሉበት ቦታ አለ እንትን ላይ which is ምናየው ላይ እንትን ፒስስ ላይ ሶ በደንብ እየቆጠረን ስኩዌሩን ለማየት የትኛው ነው ጥሩ ማግኒፊኬሽን ፓወር ያለው እንባላለን ሁልጊዜ ትልቁ ነው የምንመርጠው ትልቁ የትኛው ነው 1000 ስለዚህ ዲ 1000 ነው ማለት ነው መልሱ 1000 ነው ማለት ነው አራተኛው in scientific method which one of the following is used to test hypothesis ቴስት የምናደርግበት ሜተድ ምንድነው prediction ነው observation ነው theory ነው experiment ነው ምንድነው experiment አይደል ቴስት የምናደርገው በኤክስፐሪመንት ነው ቴስት የሚደረገው እሺ 25ኛው ጥያቄ after dividing plant material into two group and experiment has applied a fertilizer to group A plants and not group B plants what is group B plants experiment ላይ A group ላይ experiment ከሰራን B group ላይ ደግሞ experiment ካልሰራን B group ምንድነው የሚባለው ቀደም እንደነገርኳችሁ ኤክስፔሪመንት ማይሰራበት ግሩፕ ምንድነው ኮንትሮል ግሩፕ ትክክል ኮንትሮል ግሩፕ ኤክስፔሪመንት አይሰራበትም ግን እንደ ሪፈረንስ ነው የምንጠቀመው 26ኛው which one of the following best describe modern biology ዲስክራይብ የሚያደርገው አኒማል ነው ስለ አኒማል ነው የሚያወራው ስለ ፕላንት ኤንድ አኒማል ነው የሚያወራው the study of transfer of energy ነው የሚያወራው ምንድነው ሲ ነው አይደል ስለ all living things የሚያወራው ነገር ባዮሎጂ ይባላል 27ኛው what is the total magnification power of microscope with 10 ocular lens and 25 objective lens ከሆነ ቅድም እንዳልኳችሁ ነው ብዙ ጊዜ ማባዛት ነው በቃ ይሄ ካለው ኦኩላር ሌንሱ 5 ካለው ደግሞ ኦብጀክቲቭ ሌንሱ ስለዚህ በጠቅላላ ስንት ይኖራል ማለት ነው 250 ማግኒፊኬሽን ፓወር ይኖራል ማለት ነው 28ኛው ምንድነው የሚለው what does an ornithologist study ምንድነው ስለምንድነው የሚያጠናው ornithology study ስለምንድነው የሚያጠናው A ስለ አኒማል B ስለ ፊሽ C ስለ ፍሮግ ኤንድ ሬፕታይልስ D
ስለ በርድ ይህን ነገር ማወቅ ይጠበቅባችሁ ይችላል። ብራንች ኦፍ ባዮሎጂ የሚባሉትን ማወቅ ይጠበቅባችኋል። ስለዚህ መልሳችሁ ምንድን ነው? ዲ ስለ በርድ ነው። ኦሮንቶሎጂስት የሚያጠናው ስለ በርድ ነው። 29ኛው a field biologist who study the behavior of primates in the forest is most likely expected to frequently use which method of data collection? እንደዚህ ፊልድ ላይ ምናምን የሚያጠና ሰው ፊልድ ላይ ምናምን ፕሪሜትሶች እነዚህ ጦጣ ምናምን ዘሮች አሉ እነሱን እያየ የሚገመግም ሰው ምናምን የትኛውን ነው የሚጠቀመው? ኤክስፐሪሜንት ይጠቀማል? አኒማል ዲሴክሽን ነው የሚጠቀመው? ኦብዘርቬሽን ነው የሚጠቀመው? ኮምፓራቲቭ ባዮኬሚስትሪ ነው የሚጠቀመው? የትኛውን ነው የሚጠቀመው? በማየት ነው አይደል? ፊልዱን በማየት በመጎብኘት። ስለዚህ መልሳችን ሲ ነው ማለት ነው። 30ኛውና የመጨረሻው ደግሞ የዛሬው ቪዲዮ መጨረሻ ጥያቄ ደግሞ ምንድነው? which one of the following objective and ocular combinations of the light microscope respectively give the largest field vision? largest field vision የሚሰጠው የትኛው ነው? ሁልጊዜ ቀደም እንዳልኳችሁ አባስን ትልቁ የመጣው ቁጥር the largest magnification power አለው ማለት ነው። ስለዚህ መልሳችሁ ምንድን ነው? እንግዲህ ሁሉም አባታችሁ ቼክ ብታደርጉት ከዚህ የሚበልጥ ቁጥር የለም ከዲ which is ከ100 ሲባዛ በ10 1000 የሚመጣበትን ማለት ነው። ስለዚህ ዛሬ በዚህ መልኩ 30 ጥያቄዎችን ሰርተን ጨርሰናል። ነገም ደግሞ ከተለየ ባዮሎጂ ላይ ነው ይችላል ከተለያየ ደግሞ ከተለያየ ሰብጀክት ጥያቄዎችን እንሰራለን። ምናልባት ከቀላሉ እንጀምራለን ከፍ ያለን ኮምፕሊኬትድ ነው ብዙ ካልኩሌሽን ወደሚጠይቀውና ትንሽ ሰዓት ወደሚጠይቀው ደግሞ ከፍ ያለን እንሄዳለን ማለት ነው። አሁንም ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ። ቴንክ ዩ ቬሪ ማች